ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? ደህና ናቸው። እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እንግዲህ የዛሬ ውሎዬን አሳያችኋለሁ በትንሹ። አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። የማትማችን አበባ ከእንቅልፏ ተነሳች ስላችኋለሁ። እንደዚህ እየተነቃቃን ነው ከእንቅልፋችን ተነስተን ጠዋት ላይ ማለት ነው። እናም ለፊቴ በረዶ እንትን እያዘጋጀው ነው። ከዛም በረዶዬን ውሃ አርጌበት እንደዚህ ባይዞ ለፊታችን በጣም ቆንጆ ነው። ውሃ ውስጥ በረዶ አድርገን ማለት ነው። እና እንደዛ ብታረጉ ጥሩ ነው እላቸዋለሁ። እናም ፊቴን በበረዶና በውሃ እነክራለሁ ማለት ነው። አሁን ፀጉሬን አስይዤ እንደዚህ እዛም በረዶ ውስጥ ፊቴን ለመንከር እየተዘጋጀው ነው ማለት ነው። ፀጉሬ እንዳይገባበት ብዬ ማለት ነው። እናም እንደዚህ እንደምታዩት ነው የምታረጉት። በጣም ቆንጆ ነው። እኔ ብዙ ጊዜ ስለምጠቀመው ጥሩ ነው። እርጅናንም ይከላከላል ይባላል። እናም እንደዚህ እያረኩኝ ጠዋቴን ጀምሬያለሁ እላችኋለሁ። ከዛም ልክ እንደጨረስኩኝ ምን ማድረግ ነበረብኝ? ቁርስ መስራት ነበረብኝ። እናም ቀለል ያለ ቁርስ ነው እኔ የምወደው። እንጀራ ነገር ፍርፍር ምናምን አይመቸኝም። እናም ቁርሳችንን ቀለል ያለ ነገር እንሰራለን። እስቲ አብረን እንሰራለን። ከእኔ ጋር ቆዩ። Putting in his hearing aids, the sound collector starts to hear the world around him. እዚህ ጋር ወንድሜና ልጄ ስፖርት እየሰሩ ነው። እናም ቁርሳችንን ፓንኬክ ነው የምንሰራው። አንድ እንቁላል አደርጋለሁ። ከዛም በደንብ እመታዋለሁ እንቁላሉን ማለት ነው። በደንብ ከመታው በኋላ 2 ማንኪያ ስኳር አረኩኝ። ስኳር እንግዲህ እኔ ትንሽ ጣፈጥ ሲል ነው ደስ የሚለኝ። ቫኒላ አደረኩኝ። እናም አንድ ላይ በደንብ እመታዋለሁ፣ በደንብ እንዲዋሃድልኝ ማለት ነው። በሹካ ነው እየተጠቀምኩ ያለሁት። እዛም ወተት አረኩበት። ከዛ ትንሽ ከቀላቀልኩኝ በኋላ ምንድነው የማደርገው? ዱቄት አርጌበት በደንብ እንዳይጓጉል በደንብ አዋህደዋለሁ ማለት ነው። ዘይት ረስቼ ነበር፣ አይገርማችሁም? ዘይቴን አረኩበት። እናም በደንብ አዋህደዋለሁ ማለት ነው። ቁርሳችን እንደዚህ ሆኖ ደርሷል እላችኋለሁ። እናም ቁርሳችንን ልንበላ ነው። ይወዱ ልጄን የኔ ጌታ ቁርሳችን ደርሷል። ፓንኬክ ፍሩት ከጎን አድርጌያለሁ። ወተታችንን ከጎን አድርገን ይኸውትማ ቲቪ እያየ ማለት ነው። ተመስጦ ነው የሚበላውና
እኔም እዚህ ጋር ሀባቤን እየበላሁኝ ነው። ጥሩ ጊዜ ከልጄ ጋር እያሳለፍኩ ነው እላችኋለሁ። ህይወትማ ፍቅር ሲሰጠኝ የኔ ጌታ አመሰግናለሁ። ባይ ሰብስክራይብ ማድረግ እንዳይረሳ። ባይ